አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወገኖቻችን በያላችሁበት አላህ ይጠብቃችሁ። ዛሬ ጴንጤዎችን አንድ ጥያቄ እንጠይቃቸዋለን። ነብያችን እኔ ጌታ ነኝ ሳይል በመጽሐፍ ቅዱሳቸው ላይ እኔ ጌታ ነኝ የሚል ስፍራ ሳይኖር ነብያችንን እንዴት ጌታ እንዳደረጉ እንጠይቃቸው። መጽሐፉንም እንፈትሽ። እንዲህ ይላል መጽሐፋቸው፣ መጽሐፍ ቅዱሳቸው እንዲህ ይላል በዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እና 14 እንዲህ ይላል፣ እናንተ መምህርና ጌታ ትሉኛላችሁ፣ እኔ መምህርና ጌታ ስለሆንኩ ያላችሁት ትክክል ነው። እንግዲህ እኔ ጌታችሁና መምህራችሁ ሲሆን እግራችሁን ካጠብኩ እያለ ይቀጥላል። ስለዚህ ዛሬም እኔ እምላችኋለሁ ሙስሊም ወገኖቻችን ወደ አላህ ወደ ኢየሱስ ክርስቶስ እንመለስ። እሱ እውነትም ሕይወትም መንገድም ሰላምም የጀነት መሰላልም ነው። ወደ ኢየሱስ ተመለሱ። ዛሬም ይወዳችኋል። የመዳን ቀን ዛሬ ነው። አሰላሙ አለይኩም። አላህ ይጠብቃችሁ።